ሰላም የቻናሌ ተመልካቾች፣ ዛሬ የተወዳጁ አርቲስት አማኑኤል ሀብታሙን ምርጥ 13 ፊልሞች እናያለን። በታሪኩ ጥንካሬና በአማኑኤል ብስለት የተሞላበት ትወናና ገጸ ባህሪም ለተመልካች በሚገባ በሚያቀርብ መልኩ የተወነበት ምርጥና ስኬታማ ስራው ነው። ከመጀመሪያ እስከ መጨረሻ ተመልካቹን በሳቅ የሚያዝናና ድንቅ ስራ ነው። በዚህ ፊልም ካሳየው ተፈጥሯዊ ሳቅ ችሎታው በተጨማሪ ከሌሎች ተዋናዮች ጋር ያለው ቅንጅት በጣም የሚደነቅ ነበር። የአርቲስት አማኑኤል ሀብታሙን የትወና ብቃቱን ይበልጥ ካሳወቁትና ተወዳጅ ከሆኑት ፊልሞች አንዱ ነው። ፊልሙ ፍቅርን፣ መስዋዕትነትንና ህይወትን በጥልቅ የሚዳስስ በመሆኑ ከሰራቸው ፊልሞች ውስጥ እንደ ትልቅ ስኬት ይቆጠራል። ፊልሙ ላይ ካሳየው ረጋ ያለና ማራኪ ትወና በተጨማሪ ከሌሎች ተዋናዮች ጋር የነበረው ቅንጅት ለፊልሙ ውበት ትልቅ አስተዋጽኦ ነበረው። በብዙዎች ዘንድ አድናቆትን ያገኘ ስራ ነው። አማን በዚህ ፊልም ላይ የነበረው ሚና ተዋናዩ ማንኛውም አይነት ገጸ ባህሪ ወክሎ የመጫወት ትልቅ አቅም እንዳለው በድጋሚ ያረጋገጠበት ነበር። ስሙ ብቻውን ብዙዎች ወደ ሲኒማ ቤት የሳበውን ፈላሻው የተሰኘው ፊልም ነው። በተለይ በፊልም ውስጥ የነበሩ ስሜታዊ ንግግሮችና የአማን አገላለጽ ዛሬም ድረስ በብዙዎች ዘንድ ይታወሳል። ከሰራቸው ስራዎች መካከል ረጋ ያለና ጥልቅ ስሜት የሚታይበት ከአርቲስት ዘሪቱ ከበደ ጋር በመሆን የሰራው ምርጥ ስራው ነው። በኮሜዲ እና በፍቅር ታሪኮች ላይ ያለውን ችሎታ ካየንባቸው ስራዎች መካከል አንዱ ነው። በዚህ ፊልም ያለው ቀለል ያለና ሳቢ ትወና ተመልካችን ዘና የሚያደርግ ነው። በዚህ ፊልም ላይ የነበረው ሚናና ያሳየው ትጋት ለፊልሙ ስኬት የራሱ የሆነ ትልቅ አሻራ ጥለዋል። አማን በየትኛውም የታሪክ መስመር ውስጥ ቢገባ ለገጸ ባህሪ የሚሰጠው ትኩረት በዚህ ፊልም ላይ ገባ ታይቷል። በዚህ ፊልም ካሳየው ተፈጥሯዊ ትወና በተጨማሪ የታሪኩ አቀራረብ ለብዙዎች ቅርብ የሆነ ስሜት የሚነካ ነበር። ፊልም ላይ የነበረው ሚና ተመልካችን በታሪኩ ውስጥ እንዲሰጥም የሚያደርግ ድንቅ ብቃት የታየበት ነው። ሌላኛው እና ለየት ያለ ታሪክ ያለው ስራው ደግሞ ሶስተኛው አይን ነው። ይህ ፊልም አማን በሚስጥራዊና በቁም ነገር የታጀቡ ታሪኮች ያለውን ብቃት በሚገባ ያሳየበት ስራው ነው። ተመልካቹን በጉጉት የሚቆይ ድንቅ ትወና የታየበት ፊልም ነው። ልክ እንደ ስሙ ጥልቀት ያለውና በብዙዎች ዘንድ ተወዳጅ የሆነውን ሰምና ወርቅ የተሰኘው ፊልም ነው።